ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ነኝ። ቪዲዮአችሁ ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ገቡ እና ቤተሰብ ዛሬ በመቅደስ ነገር ነው በጣም ነው ደስ ያለው። እንደኔ ደስ ያለው ሰው ያለ ግን ቤተሰብ የማያልፈው የእግዚአብሔር ቃል ብቻ ነው። እውነት በቃ ትዳር አድርገው ስንት ነገር እያሳለፉ ደስ የሚል ኑሮ እየኖሩ እንደዚህ ሆናችሁ እኔ በጣም በሆነ አዝም ያለው የምር እና እንደኔ ደስ ያላችሁ ደስታችሁ ውስጥ ግለጽላቸው። ሁሉ ነገር አላፊ ነው እና ደግሞ ብዙ ጊዜ ደስታችን ሰው ላይ ዲፔንድ ስለሚሆን በአንድ የምንሰበረው። ስለዚህ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና አላቅም ለማን እንደሚጠቅም ይሄ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮን ይሁን ከሁላችንም። ከእውነት በችግራችን፣ በሀዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሴጣንም የሚተባበርባት ሰዓት እና ያቺን እንደምንም እንደው መድኃኒዓለም ጠብቀን እያለ እንለፋትና እግዚአብሔር ከኛ ጋር የምንቀርላቸው ወላጅ ከሆነም በኋላ ብዙዎቻችን የሚያስጨንቀን ነገር በየትኛው ገንዘብ የትኛውን ጊዜ አግኝተን ነው ልጆቻችን የምናሳድገው የሚለው ነገር ነው። እኔም አዲስ ወላጅ እንደመሆኔ በጣም ያሳስበኛል እሱ ነገር እና አሁን ላይ ያው ቤት ውስጥ ሆኜ ልዩ ገበያን እሰራለሁኝ፣ ስሞል ቢዝነስ ነገር እሰራለሁኝ እና እሱን ለማስፋፋት ደግሞ የተሻለ ገቢ ያስፈልገኛል፣ የተሻለ ገንዘብ ያስፈልገኛል። ከዚህ በፊት እኔ የሜካፕና የጥፍር ቢዝነስ ጀምሬ በቂ ገንዘብ ስላልነበረኝ ከስሬ ነበረ ያቆምኩት። አሁን ላይ ደግሞ ይህን ቢዝነስ ለማስፋፋት እያሰብኩ ስለሆነ እጄ ላይ ደግሞ ገንዘብ ያስፈልገኛል። እሺ ሰላም። እኔ ብዙ ጊዜ ቪዲዮ ምንድነው ይሄ ኮሜንት ሪፕላይ አድርጎ ቪዲዮ መስራት ያን ያህል ብዙ ደስ አይለኝም፣ ግን ይሄንን ሀሳብ ግን ሲጀምር ልሰራበት ቪዲዮ ስለነበር ይሄን ኮሜንት ደግሞ ሳየው ቀን መቅጠር ራሱ አልቻልኩኝም እና ምንድነው መሰላችሁ፣ እኔም ብዙ ጊዜ በሰው ህይወት ውስጥ እንደዛ አልነበረ። የተጋቡ ሰዎች ሳይ ወይ ለምንድን ነው የማይወልዱት፣ አረገዘች እንዴ ምናምን ምናምን፣ ግን በራስ ሲደርስ አሁን ሳየው ግን በየትኛውም መልኩ ሰው ህይወት ውስጥ ገብተን ዝም ብለን ባናወራ በጣም ደስ ይላል። ከእንደገና ደግሞ ፐርሰናል የምታውቁት ሰው ላይ ሲሆን ትንሽ ይሻላል። ሶሻል ሚዲያ ላይ የምናውቀው ህይወት የዛን ያክል የሰው ህይወትን እንድንገምት ምን አድርጎ ነው የ3 ደቂቃ ቪዲዮ ወይም የሆነ ለማስተካከል ሳይሆን የሞከርኩ የነበረው እኔ አንቺ ጋር ያለው እኔን የሰራሽበት አላማ እንዳይሸረሽር ማድረግ ነው። ያኛውን እርግፍ አርግቼ ትቼው ሲያምኑበት ይመጣሉ ብዬ አሰብኩኝና እንደ ጥፋት ሊሆን ይችላል። እሱም ግን ሲያምኑበት ይመጣሉ ብዬ እሱን ነገር ዘግቼ እኔ እዚህ ጋር የተሰራውን ነገር በጣም ብዙ ጊዜ የለፋንበትን ነገር ምንም አይነት ነገር ሳይቀንስ ነገሩን ማስቀጠል ነበር የፈለኩት እንጂ ዝቅ ብዬ እንደዚህ ነው እናቴ እንደዚህ ነው እንደዚህ ነው እንደዚህ ነው ብል የምትመለስ ሆነች ከነበርን ግንኙነት አንጻር እንደ ጓደኛም ነን እንደ እናትና ልጅም ነን እንደ ብዙ ነገር እና ነገሩ እዚያኛውን ነገር ዘጋውና እኔ ምፈራው ስቴቢሊቲውን እንዳይቀንስ እዚህ ጋር ያለውን ነገር እንዲያድግ ስለሆነ የፈለኩት ይሄን ነገር መስራት ጀመርኩኝ። ከዛ እኔ ምድለኛ ነበርኩኝ፣ ያንቺ ቤተሰብ ደግሞ በደንብ ደጋፉኝ። በቃ ይሄ ነገር ያጋጥማል ነው እንጂ አረ እነሱማ እንደዚህ ያደረጉ ወይ ደግሞ ጥፋተኝነት ስሜት እንዲሰማኝ ወይ ደግሞ ከኔ ጋር ያሉ ሰዎች ልክ እንዳልሆኑ እንዲሰማኝ አላደረጉም። ስፔሻሊ ደግሞ አባዬ ደግሞ በዚህ በጣም ነበር የደገፈችኝ የመጀመሪያ ጊዜ እና በቃ አለውኛ እነሱ ይመጣሉ ችግር የለውም ነው የምትለኝና የእሷ ኮንፊደንስ ደግሞ ጭራሽ ያስደነግጠኝ ጀመር። ትደውልኛለች መቼ ነው የሚመጡት ስራ ላይ ያግዙን ምናምን ትለኛለች። ያኔ እንዳንቺ ምርቃት የሆነ ዝግጅት አዘጋጅተን ስለነበርና እሱ ጊዜ ከባድ ነበር። ከዛ ደግሞ
እናቴም የሆነ ያለመከበር ስሜት ካሳለፍነው ነገር ለእኔ ካደረገችው መስዋዕትነት አንጻር አሁን የገባኝ ነገሮቹ ሲያልፉና ከመስዋዕትነቱ አንጻር ሆነን ያልተከበረች ነው የመሰላት እና እኔ አስተዋጽኦ ከሌለኝ እዚህ ነገር እንደ ተጠሪ ከሄድኩኝ አልሄድም አለች እና በጣም ያስደነገጠን ነገር እሱ ነበረ። እኔ ደግሞ ግራ የገባኝ የነበረው ነገር ማለት ያውቁኛል፣ ከዛ ማለት እንደምትወደኝ ነው የማውቀው እኔ፣ ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሌላት ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለእኔ በጣም ነው ግራ የገባኝ ማለት ባያውቁኝ ምናምን እንደ አዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከ3 አመት ከ4 አመት በፊት የሚያውቁኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቭን ፕሮግራማችንን አንመጣም አሉ። ለእኔ በጣም ከባድ ነበር። ከዛ ደግሞ ማለት አንተን ካለ ቤተሰብህ ብቻህን ምንድነው ማደርግህ? ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንም አይመጣም ሲባል እኔም በጣም ነበር ግራ የገባኝ። ለአንተ ምን አይነት ምላሽ መስጠት እንዳለብኝ ራሱ አላውቅም። ከዛ ለቤተሰብ ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት አምጥተህ እንዳገባህ አይነት ነገር ነው ያለው። ከዛ ማንም ሰው ደውሎም እንኳን ደስ አለሽ ያለኝ የለም። ኢቭን ሽምግልና አልፎ ከ3 ወር ምናምን በኋላ ስመረቅ ማንም ሰው ሌላ ጊዜ ለብሬክ ስመጣ ብር ሰታኝ ሆነ በቃ የሆነ ነገር ገዛስታ ምናምን ነበር የምትልከኝ እናት። ከዛ በኋላ ያ ሁላ ነገር ሲቀየር ከአዲስ ማለት ትዳር ማለት ለኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው ማለት በቃ በጣም ትልቅ ቀን ነው። የዛን ቀን እንኳን ደስ አለሽ ያላለኝ የኔ ሰው በቃ አይደለም ብዬ ነው አሁን እኔ የዛኔ ማሰበው። ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው ማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለኔ በጣም ነበር የሚከብደኝ። ከዛ ቤት ምን ብዬ እንደማስረዳቸው ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ነኝ። ባላችሁባችሁ ሰላማችሁ ብዝት ይበልልኝ እያልኩ እናንተ እንደኔ ደስ ያለው ሰው ግን አለ በነ ቅዱስና በነ ሊያ የእውነት እኔ ደስ ነው ያለኝ። እናንተ ስትደስታችሁ ግለጽሏቸው። ትዳር ያህል መስርተው እንደዚህ ሆኖ እውነት እኔ በጣም ነው ያዘንኩት። ማለት እኛ ከነሱ ብዙ እየተማርን ነበርና አሁን እንደዚህ ሆነው ተጣልተው ምናምን ሲባል የምር እኔ አዝኛለሁ። በጣም ነው ያዘንኩትና አሁን ደግሞ እግዚአብሔር ይመስገን ታርቀው አመት በዓልን አብረው ላሳልፍ ነው። የምር እስቲ ደስታችሁ ግለጹላቸው። እንኳን ደስ አላችሁ እያላችሁ እስቲ ጻፉ እስቲ በኮመንት ቤተሰብ የሰው ደስታ የሚያስደስታችሁ የምር እኔ እኮ የሆነ ጊዜ ኢንተርቪው ሲያርጉ ማለት ነው እና የእሱ ቤተሰብ ደስተኞች አይደሉም ምናምን ስትል እየተናገረች ሰምቻት ሊያ እና አሁን ተጣልተው ምናምን ሲባል ወይኔ በቃ የእሱ ቤተሰብ ስለማይወዷት ነው ምናምን ብዬ እውነት በቃ እውነት ነው ተጣልተው ነው ምናምን ብዬ ነበርና በጣም አዝኜ ነበር ቤተሰብና የምር እኔ ደስ ብሎኛል። የምር ወልደው እንደዚህ ደስ የሚል ትዳር እያሳለፉ እንደዚህ መሆናቸው በጣም ማለት ይደብራል። ሚዲያ ላይ ሆነው ብዙ ሰው ከነሱ ብዙ እየተማረ ነበር እውነት እና በመመለሳቸው እኔ በጣም ደስ ብሎኛል ቤተሰብ። እነዚህ ብዙ ነገር አሳልፈው ከትምህርት ቤት ጀምረው ስንት ፍቅር አሳልፈው እንደዚህ በመሆናቸው ያሳዝናልና አሁን ግን እግዚአብሔር ይመስገን ደስ የሚለው ነገር እሷ ወደ እግዚአብሔር እየቀረበች ነበር። ሁሌ ቤተ ክርስቲያን ነው የምትሄደውና እውነት እግዚአብሔር ጸሎቷ ሰምቷት ነው መሰለኝ ወደ ነበሩበት በመመለሳቸው እግዚአብሔር ይመስገን። እና እኔ ብዙ ነው የተማርኩት ከሷ ጥንካሬዋ፣ ወደ እግዚአብሔር መቅረቧ እኔ ደስ ብሎኛል። እውነት ከሷ ብዙ ነገር ተምሬያለሁ። እናንተም ከሷ ብዙ እንደተማራችሁ በተለይ ሴቶች ብዙ ነገር ተምራችኋል ብዬ አስባለሁ። እኔ ተምራለሁ የእውነት ስከፋን በቃ ወደ እግዚአብሔር
መቅረብ እንዳለብን ተምሬያለሁ እና እናንተም